በኢትዮጵያ ውስጥ ስለ ሃኪንግ ስንሰማ አንድ ምስል ብቻ ነው የሚመጣው። ጨለማ ክፍል፣ የተደበቀ ፊት፣ ማጭበርበር። ግን ያ ሙሉ እውነት አይደለም። ሁለት መንገዶች አሉ። አንደኛው ሁላችንም የምናውቀው ብዙ የተወራለት የሌባው መንገድ ነው። በጨለማ ውስጥ ተደብቆ ሰው በማጭበርበር ፈጥኖ ሀብታም የመሆን ቅዠት። እናም ይህ ቅዠት እስር ቤት ያበቃል። ሁለተኛው መንገድ ግን ማንም አያወራለትም። የንጉሱ መንገድ፣ በብርሃን ውስጥ ሆኖ ሲስተሞችን በመጠበቅ በዓለም አቀፍ ደረጃ የተከበረ ባለሙያ መሆን የሚቻልበት። ኤቲካል ሃኪንግ ማለት ምን ማለት እንደሆነ በአንድ ምሳሌ ልግለጽላችሁ። አንድ ባለሀብት ቤት ሰርቷል እንበል። በሩን፣ መስኮቶቹን፣ ግድግዳዎቹን ሁሉ አጠናቋል። ነገር ግን ቤቱ ደህንነቱ የተጠበቀ መሆኑን ማወቅ ይፈልጋል። ስለዚህ ምን ያደርጋል? ሌባ እስኪመጣ አይጠብቅም፣ ባለሙያ ይጠራል። እስቲ እንደ ሌባ አስበህ ግባና ቀዳዳ ካለ ንገረኝ ይለዋል። ባለሙያው ይገባል፣ ይመረምራል፣ ያገኘውን ሁሉ አደራጅቶ ለባለቤቱ ሪፖርት ያቀርባል። ይሄ ነው ኢቲካል ሃኪንግ፣ ሌባ ሳይሆን የተጠራ ባለሙያ። ይሄ ለኢትዮጵያ አሁን በጣም ወሳኝ የሆነው ለምንድን ነው ካላችሁ፣ ኢትዮጵያ በአሁኑ ጊዜ ከፍተኛ የዲጂታል ትራንስፎርሜሽን ውስጥ እንደሆነች ይታወቃል። ባንኮች ወደ ሞባይል ባንኪንግ የተሸጋገሩ ነው። መንግስት አገልግሎቶቹን ዲጂታል እያደረገ ነው። ዩኒቨርሲቲዎች የተማሪዎቻቸውን፣ ሆስፒታሎች የታካሚዎቻቸውን መረጃዎች ኦንላይን ላይ እያከማቹ ነው። ይሄ ሁሉ መሻሻል ነው። ግን እያንዳንዱ ዲጂታል ሲስተም አዲስ የጥቃት ኢላማ ነው። እናም እነዚህን ክፍተቶች መሙላት የሚችሉ ባለሙያዎች ያስፈልጋሉ። ነገር ግን ችግሩ ይሄ ነው፣ ባለሙያዎች በጣም ጥቂት ናቸው። ዩኒቨርሲቲዎች ኮምፒውተር ሳይንስ፣ ፕሮግራሚንግ፣ አፕሊኬሽን ዲቨሎፕመንት ያስተምራሉ። ነገር ግን እነዚህን አፕሊኬሽኖች እንዴት መጠበቅ እንዳለባቸው አያስተምሩም። ውጤቱስ የሚሰሩ ሲስተሞች ለጥቃት ተጋላጭ ይሆናሉ። አሁን ላይ ብዙዎቻችን ግራ ተጋብተናል። አንድ ወጣት ቴክኖሎጂ ይወዳል፣ ኮምፒውተር ያስደምመዋል። ሃኪንግ የሚለው ቃል አስማታዊ ይመስለዋል። ግን ሰርች ቢያደርግ የሚያገኘው የተለያዩ አጭበርባሪዎችን ሐሰተኛ መረጃዎች፣ በቀላሉ ገንዘብ ልሰራ ትችላለህ የሚሉ መልእክቶችን ነው የሚሆነው። እናም ያ ወጣት ሃኪንግ ማለት ይሄ ነው ብሎ ያምናል። ምክንያቱም ሌላ እውነተኛ ሙያ እንዳለ ማንም አላሳየውም። የተከበረ ባለሙያ መሆን እንደሚችል አልተነገረውም። እናም ይህ ቻናል የተከፈተው ለዚህ ነው፣ ያንን ክፍተት ለመሙላት። መንገዳችን ግልጽ ነው። ከመሰረታዊ የኔትወርኪንግ እውቀት እንጀምራለን። በአጭሩ ኢንተርኔት እንዴት እንደሚሰራ እንረዳለን። ከዛም ወደ ማሰስ እንሸጋገራለን። አንድ ሲስተም ላይ ምን በሮች ክፍት እንደሆኑና እንዴት ማወቅ እንደሚቻል። ከዛም ወደ ጥቃቶች እንገባለን። ኤስኪዩኤል ኢንጀክሽን፣ አውተንቲኬሽን ባይፓስ፣ ኤፒአይ ቨልነራቢሊቲስ፣ እውነተኛ አጥቂዎች የሚጠቀሙባቸውን ቴክኒኮች ሁሉ እንማራለን። እናም በመጨረሻ እያንዳንዳቸውን ጥቃቶች እንዴት መከላከል እንደምንችል እናያለን። ግን አንድ ማወቅ ያለባችሁ ነገር፣ ይሄ ጉዞ በሳምንታት ወይም በወራት የሚጠናቀቅ ጉዞ አይደለም። ግን እያንዳንዱ እርምጃ አስደሳችና ግልጽ ነው። እናም አብረን እንሻገራለን። በህይወታችሁ ውስጥ አንዳንድ ምርጫዎች በጣም ቀላል ናቸው። ዛሬ ምን እንደምትለብሱ፣ ነገ የት እንደምትሄዱ። ግን አንዳንድ ቀላል ምርጫዎች ህይወታችሁን እስከ መጨረሻው ይቀይራሉ። ወደ ኋላ ተመለሳችሁ ስታስቡ እዚያ ቀን ነበር የወሰንኩት የምትሏቸው ዛሬ ከነዚያ ቀናቶች መካከል አንዱ ነው። ሌባ ወይስ ንጉስ? መልሱን በኮሜንት እጠብቃለሁ።